ቤተሰብ እንዴት ናችሁልኝ? ሰላማችሁ በያላችሁበት ብዝት ትርፍ ይበልልኝ። ዛሬ ማለት ነው ፍቅርዬ በጣም ተከፍታለች፣ ተናዳለች። ምንድነው ቡሪካ ምን አይነት ሴት ነው ይዞ የመጣ? ፍቅርዬን ምንድነው እንደዚህ በዚህን አይነት ድፍረት ልዕልታችን የምትናገር ማነች እሷ? ምን አይነት ጀማሪ ቀውስ እብድ ነች ይዞብን የመጣው? ደግሞ ዛሬው ባስ ያለ ነው። ጭራሽ ፍቅርዬን በዚህ ልክ ኧረ ወደዛ እብድክን ይዘህ ውልቅ። በፍቅርዬ ድርድር ቀል የለም አናቅም። የእውነት አይስዌር በጣም ነው የተናደድኩት። ጭራሽ ፍቅርዬን እኮ እንዴት አድርጋ እንዳመናጨቀቻት አይታችኋል አይደለም? ሶ እኛ ደግሞ ማለት ነው ልዕልታችን በጣም እንወዳለን፣ በጣም እናከብራለን። ማንም ሰው እንዲናገራት አንፈልግም። እንዲህ መጣችና ጭራሽ ተገቢ ያልሆነ ቃላት አረረ ቡሪካ እንዴ! እኛ ስናከብር እንጂ ስንጠራ ደግሞ አይድረስ ነው። እስከ እብድህ ነው ጥርግርግ የምናረግህ ጥርግርግ። እንዴ የእውነት በጣም ነው የተናደድኩትኝ። ምን አይነት ካለባበሷ ጀምሮ ካነጋገሯ ጀምሮ የሆነች ምንጭቅጭቅ ያለች ጋጠወጥ ሴት እንደ ዛሬ አይቼ አላውቅም። አነጋገሯ አይዶን ነው። እኔ ፕራንክ ልትሉም ትችላላችሁ። ፕራንክ ቢሆንም ምንም ቢሆንም እንግዲህ ፕራንክ አደረጋት ምን አደረጋት እኔ አይመለከተኝም። ግን እንደዚህ ጋጠወጥ ሴት አይቼ አላውቅም። አነጋገሯ፣ ስድቧ ምናምን ራሱ አክቷ ምንም አትመችም እንዴ ራሱ እውነት ቢሆን ራሱ ለቡሪክ እነዚህን እዚች ጋር ቢገላገል ይሻለዋል። ይቺ ለማንም የምትበጅም የምትመጥንም አይደለችም እንጂ ፍቅርዬን በዚህ ልክ እንድታወርድ እንድትሳደብ ማን ፈቀደላት? ማን? ሲጀመር ራሱ በጣም እድለኛ ናት። በፍቅርዬ ቻናል ዩቱብ መቀረጧ እችብድ ማለት ነው። እችብድ እያልኩ ነው የምሳደበው። ቀውስ ስታስጠላ አነጋገሯ ይሁንሽ ግርፍጥ። እዚህም በኋላ ማለት ነው ይዞብን የሚመጣ ከሆነ የእውነት በልዕልታችን በፋንድሼ ድርድር አናቅም። እዛ እብዱን ይዞ ወይ እብዱን ያሸሽልን፣ እችን ከልብ ያሸሽልን፣ ወይንም ደግሞ ስራውን ከፍቅርዬ ጋር ይስራ። ወይ ፍቅርዬን ይምረጥ ወይ እችን ቀውስ ይምረጥ። አለቀ። እንዲህ በጣም ነው የተናደድኩት። እግዚአብሔርን በጣም እንዴት እንደሚያናግራት ፉፉ ራሱ ለፍቅርዬ እንዴት እንደተጨነቀላት በጣም ይከፋታል ብሎ ማለት ነው። እኔን ትናገር ፍቅርዬን እንዴት በዚህ ልክ ትናገራለች ነው ያለ። ማርያምን እንዴ ሲጀመር ቡሪካ ፍቅረኛው ካልሆነች ለምን ይጨነቅላታል? ለጓደኛ ከፍቅርዬ ሊያስበልጥ ለምን እዛ ጥንቅር አትይም ብሎ ለምን ጓጋዋን ሰጡ አይሸኛትም እንዴ? ደግሞ ይሄን ያህል እውነቱን ማወቅ አለባችሁ ምናምን። አረ በፍቅርዬ ድርድር አናቅም። አረ ቡሪካ አስተካክልችን። ሁለተኛ ማየት አንፈልግም በፍቅርዬም ሆነ በማንም። በቃ እኛ እናከብራችኋለን፣ እንወዳችኋለን። እንደዚህች አይነት ጋጠወጥ ግን ማየት አንፈልግም። እናንተ ምን ተመለከታችሁ? ዛሬ ምን ተረዳችሁ?